ነብዩ መሐመድ ሲያስተምሩ ወደው በጣም ነገር ዛሬ መጣ እንደው የዶክትሪን እንትን ጉዳይ ነው እንጂ እኮ አይደለም ሙስሊም ሆነ ክርስቲያን አይደለም የሰው ልጅ ብለው ነው ያስተማሩት አይደለም የሰው ልጅ የቤት ድመት ውሻ እንዳይራብ ብለዋል ሁሉም ሐቅ አለው የራሱ ሁሉም አለው አይደለም ድመት ውሻ ብለው አስተምረዋል እንደገና ኢቭን ተከልከው ዛፍ ከቆረጥከው መልሰህ ተከለው ካልሆነ አላህ ካንተ ጋር አይደለም ብለው ነው ያስተማሩትና ደስ የሚሉን መስጠትን ነው ሁሉም ጋር ስትሄድ የምታየው በረመዳናው እናንተ በአረፋ ለደሃው ሙሉ በጋርዳችሁ ይዛችሁ አትገቡም ለደሃው ታካፍላላችሁ ተካፍሉ ደሃው ይበላል ዘካው ሰዲቃው ደስ ይላል በጣም እና ይሄ ትልቅ ነገር ነው የባንክ ኢንተረስት እንኳን አይጠቀሙም ሁሉም ሰው እንዲያስብ ዛሬ ጎዳና ላይ ልጅ ባላየን ነበርና ይሄ በተለይ አሁን ረመዳን መሆኑ በጣም ብዙ የምትሰሩት ስራ አለ እኛም በጾም ብዙ ነገር የሚሰራ ስራ አለ ግን በጋራ ተናበን ቢሆን ጥሩ ነው አሁን ለረመዳን ካሁኑ አብራር ብዙ ጊዜ ይለኛል ስንሄድ እዚህ ምኛ ጋር ዶክተር አብዱ ይባላል የኛ እዚህ አርቲስት አብራር ዶክተር አብዱ ይባላልና ሴቭ አድርገው ለሌላቸው ጤፉ በጉ ከምኑ ላይ ተገዝቶ ይሄዳል ይሄ ሁላችንም ብንለምደው እኔ ይሄንን እኮ ሴቭ አድርጌ እንዲህ አላስብም እላቸዋለሁ ሁሉም ሰው በቃ መስጠት አለብን ነው ይሄ ሁላችንም ብንማረው በጣም ወደው ነገር ነውና እኛ ኢትዮጵያውያን በጣም ጥሩ ዜጋ ነን ወይ ክርስቲያን ወይ ሙስሊም ነው ሌላ ሀገር እኮ ስትሄድ እምነት የለም ብዙ በቃ እንዳይላለ ይላሉ ፓጋኒስቶች ብዙ አሉ ግን የነሱ ለየት የሚለው ደግሞ ይሰጣሉ ማቴሪያሊስት ሆነው ይሰጣሉ እኛ አገር አሁን ይሄን ነው እንግዲህ ጎዳና ላይ ልጅ እንዳናይ ቤተክርስቲያን አልጋ ቁራኛ የሆነውን ማየት የተቸገሩትን ማየት ዛሬ እንግዲህ ከ7.2 ሚሊዮን ህፃናት ትምህርት ቤት እየሄዱ አይደለም እነኚህን ማየት የኩላሊት ህመምተኞች ዛሬ ቤታቸው ተሽጦ ልጆቻቸው ተበትኖ ትዳራቸው ተበትኖ እናያለን በሌላ ደግሞ ዞር ብለህ ስታይ ድግስ በጣም ይደገሳል ዛሬ ሀገራችን ባህል እየተቀየረ ነው